ሰው እግዚአብሔር ካላደረበት ስጋና ደም የገለጠለትን ልናገር ቢል የእግዚአብሔርን ክብር የእግዚአብሔርን ምስጢር ሊገልጠው በፍጹም አይቻለውም። ምክንያቱም በቅዱስ መጽሐፍ ምንድነው የተባለው? በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስለ ሰው ልጅ ስለ ክርስቶስ የተጠየቀውን ጥያቄ ቅዱስ ጴጥሮስ ሲመልስ ጌታ ምን ብሎ መለሰለት? ኢከሰተ ለከ ዘሥጋ ወደም፣ ስጋና ደም ይሄንን አልገለጠልህም፣ የስጋና የደም እውቀት ይሄን አልገለጠልህም፣ አላህ ወይ ሰማያዊ አባት የገለጠልህ እንጂ ነው ያለውና እግዚአብሔር በመንፈስ ቅዱስ ገላጭነት ገልጦልን ካልሆነ በስተቀር በእውነት የእግዚአብሔርን ሐሳብ መግለጥ ለሰው ልጆች በጣም ማስረዳት አይቻልም እኮ ክርስቲያኖች። ስለዚህ መንፈስ ቅዱስ ለሐዋርያት የተሰጠበት አንዱ ምክንያት የእኛን ሐሳብ ሳይሆን የእግዚአብሔርን እንድንናገር ስለሚፈልግ ነው። እንደኛ ሐሳብማ ቢሆን ኖሮ እኮ እውነት ለመናገር ድንግል በድንግልና ጸንሳ ወለደች ማለት ከባድ አይደለም እንዴ? ስምዖን አረጋዊው ድንግል በድንግልና ጸንሳ ትወልዳለች ብሎ መጽሐፍ የተቸገረው በሰውኛው የማይቻል ነገር ስለሆነ አይደል? ግን መንፈስ ቅዱስ ያደረገውን መንፈስ ቅዱስ የገለጠልን መናገር ስለሚገባ ለነብዩ መንፈስ ቅዱስ ገልጦለት ተናገረ። ስምዖን ግን ይሄንን ሲገለብጥ ወይም ደግሞ ይሄን ሲጽፍ ተቸገረ። ተመልከቱት። መጀመሪያ የተናገረው ነብይ በመንፈስ ቅዱስ ስለነበር አላፈረም፣ የእግዚአብሔርን ሐሳብ በቀጥታ ተናገረ። ሁለተኛ መጽሐፉን ሲጽፍ የነበረው ሰው ግን ዕውቀት እንጂ መንፈስ ቅዱስ አልነበረበትምና ይሄንን ቃል ተቃወመ፣ ይሄንን ሐሳብ ተቃወመ። ዛሬ ድንግል በድንግልና ጸንሳ ትወልዳለች ወለደች ብለን የምናስተምረው እኮ መንፈስ ቅዱስ የሰራው ነው፣ መንፈስ ቅዱስ የገለጠልን ነው ብለን ስለምናምን ነው እንጂ በሰውኛው እኮ የሚቻል ነገር አይደለም ክርስቲያኖች። ስለዚህ ወደ ሰውኛ ሐሳብ እናውርደው ብለን በተቸገርን ነበር። አሁን ብዙ ሰዎች ሃይማኖትን ወደ ሰውኛ ሐሳብ ማምጣት በሰው ፍልስፍና ውስጥ ማሾለክ ይፈልጋሉ። ሃይማኖት በሰው ፍልስፍና ውስጥ ወይም በሰው መንገድ ሊሄድ አይችልም። ምክንያቱም ከእግዚአብሔር የተቀበልነው እንጂ እኛ ተመራምረን የደረስንበት ያገኘነው ስላይደለ ነው ሃይማኖት። እና በሰው ፍልስፍና ይገባል ብላችሁ እንዳታስቡ። ሃይማኖት እንደዛ አይደለም። እኛ ባወጣንለት መንገድ መሄድ አይደለም። ማን ነው ለአባይና ለበሽሎ መንገድ የጠረገላቸው ሰው አለ ከኛ መካከል? እግዚአብሔር ባወጣላቸው መንገድ አይደል እንደሚሄዱት። እንኳን ለሃይማኖት ከሰማይ ለወረደው ከሰማይ ለተገለጠው ምስጢር ይቅርና በምድር ላሉት ለነዚህ ፍጥረታት እንኳን መንገድ ያወጣ ሰው ከሌለ እኛ ምንድነን? በእውነት መንፈስ ቅዱስ የገለጠልንን እናገራለን፣ እናስተምራለን። መንፈስ ቅዱስ የገለጠልንን እንይዛለን ማለት ነው። እና ሐዋርያት የራሳቸውን ሐሳብ እንዳያስተምሩ የራሳቸውን መንገድ እንዳይሄዱ ሊከለክላቸው ፈልጎ ነው ለሐዋርያት አስቀድሞ መንፈስ ቅዱስን የሰጣቸውና የገለጠላቸው። ከዚህ የተነሳ ነው ንስኡ መንፈስ ቅዱስና ያላቸው። ከትንሣኤው በኋላ መንፈስ ቅዱስን ተቀበሉ ብሎ መንፈስ ቅዱስን ሰጣቸው ተብሎ ነው የተነገረው ማለት ነው። እና አንዱ ምክንያት እንግዲህ ወይም ሁለተኛው ምክንያት ማለት ነው በዚህ ትምህርታችን ቅደም ተከተል መሰረት መንፈስ ቅዱስ ለሐዋርያት መሰጠት ያስፈልገበት ነገር ይሄ ነው ማለት ነው። ሶስተኛው በፍጹም ትጋት ቤተክርስቲያን እንዲያገለግሉ ነው። ይሄ ማለት ዓለምን በመተው በቀጥታ ቤተክርስቲያንን ብቻ በፍጹም ሐሳብ እንዲያገለግሏት በፍጹም ሐሳባቸው በፍጹም ልባቸው ቤተክርስቲያን እንዲያገለግሏት ስለፈቀደ ነው መንፈስ ቅዱስ። እንደው ባለፈውም ትምህርታችን ላይ ጠቅሼላችሁ ነበረ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ አይደል መንፈስ ቅዱስ ሾሟቸዋል ተብሎ ነው የተጻፈውና ለሾማቸው ለመንፈስ ቅዱስ ታማኝ ሆነው እንዲያገለግሏት ሐዋርያት በገንዘብ አልተከሰሱም። ሐዋርያት በፍቅረ ዘመድ አልተከሰሱም። በዘመድ ፍቅር ተይዘው አልተከሰሱም። ሐዋርያት በፍቅረ ቢሲትም ተይዘው አልታሙም፣ አልተከሰሱም። ሁልጊዜ መንፈስ ቅዱስ በወደደው ቦታ ያሰማራቸው ነበር እንጂ አንድም ቀን ሐዋርያት ከመንፈስ ቅዱስ ፈቃድ ውጭ አልነበሩም። እንደውም በሐዋርያት ስራ ላይ ስንመለከት አሁን የሐዋርያት ስራን በተለያየ መንገድ ስንመለከተው መንፈስ ቅዱስ መምህራንን እሱ በወደደው ስፍራ ሲያሰማራቸው እንመለከታለን። ከመምህራን መካከል አንዱ ጃንደረባው ነው፣ ኢትዮጵያዊ ጃንደረባ ማለት ነው። እና ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ቁጥር 39 ላይ ስንመለከት መንፈስ ቅዱስ ነጥቆ ወሰደው ነው የሚለው። ወዴት ወሰደው ካላችሁኝ ወዳልተጠመቁ ሰዎች ያደርሰው ዘንድ ነው የወሰደው። ይሄን በማድረግ ሐዋርያት ጥምቀት ያልደረሰችበት ወንጌልም ያልደረሰችበት ቦታ በፍጹም ትጋት ያደርሷት ዘንድ መራቸው ማለት ነው። መንፈስ ቅዱስ ባይመራቸው ኖሮ እውነት ለመናገር ከዚያ የንጉሥ ሰረገላ ይሄ ፊልጶስ አብሮት የነበረው ሰው እኮ የኢትዮጵያዊቷ ንግሥት ጃንደረባ እኮ ነው። ሕጽዋለ ህንደኪ የሚባለው የኢትዮጵያ ንግሥት ሁለተኛ ሰው ነው
በኢትዮጵያ ላይ ሁለተኛ ገዥ ማለት ነው። እና በቤተ መንግስት ሰረገላ ላይ ነው ተቀምጦ የነበረው ፊልጶስ ለጊዜው። እሱ ተመችቶት በዛው በቀረ ነበረ። ተመልከቱት፣ በዛው በቀረ ነበረ። ይሄ እንዳይሆን ነው መንፈስ ቅዱስ የሚመራቸው። እና ቤተ ክርስቲያንን በፍጹም ትጋት ነው ያገለግሏት። ወዲያውኑ ነው ልረፍ እንኳን አላለም፣ ወዲያውኑ አንስቶ ወሰደው። እንደውም በጣም የሚገርማችሁ ነገር እንደሆነ ታውቃላችሁ? የሐዋርያት ሥራ ምዕራፍ 10 እና ምዕራፍ 11 ስትመለከቷቸው መንፈስ ቅዱስ በራእይ ለቅዱስ ጴጥሮስ ተገለጠ። ቅዱስ ጴጥሮስ ርቦታል። ምግቡ እስኪዘጋጅለት ድረስ ሰገነት ላይ ወጥቶ ተቀምጧል። ራእዩን ገለጠለት። ተመልከቱት። እርቦትም እንኳን ምግብ ከማግኘቱ አስቀድሞ መንፈስ ቅዱስ ሊያጠምቃቸው የሚገቡ ሰዎች እንዳሉ ያሳስበው ነበር። አስቀድሞ ምግቤን አምጣልኝ አላለም ቅዱስ ጴጥሮስ። ምክንያቱም እሱ የሚፈልገው ሁልጊዜም የምእመናንን መዳን ስለነበረ ማለት ነው። እና በፍጹም ትጋት ይችን ቤተክርስቲያን ያገለግሏት መንፈስ ቅዱስ አስቀድሞ ስለተሰጣቸውና ዓለምን ስላስረሳቸው ነው። ወገኖቼ ዓለምን እግዚአብሔር ካላስረሳን በስተቀር በልባችን አድሮ መንፈስ ቅዱስ ካላመነነን በስተቀር ከባድ ነው። ክርስቲያኖች እንዴት በፍጹም ትጋት ቤተክርስቲያንን ማገልገል እንችላለን? እንዴት በፍጹም ንቃት ቤተክርስቲያንን መጠበቅ እንችላለን? ከባድ ነው። ዛሬ በፍጹም ትጋት በፍጹም ንቃት የማያገለግሉ አገልጋዮች ያያችሁ እንደሆነ የመንፈስ ቅዱስ ጸጋ ያላደረባቸው፣ የመንፈስ ቅዱስ ጸጋ የተለያቸው መሆናቸውን ነው የምንመለከተው። ማንኛውም አገልጋይ ሲሾም የመንፈስ ቅዱስ ጸጋ አለበት። በራሱ ስህተት ወይም በራሱ ኃጢአት የመንፈስ ቅዱስን ጸጋ ካላጣው በስተቀር ምንጊዜም ያቺ በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ የተቀመጠችው ንስኡ መንፈሰ ቅዱስ የምትለው ቃል ለአገልጋዮች በሙሉ ስትሰጥ የምትኖር ናት። ይህንን የመንፈስ ቅዱስን ጸጋ ተቀበሉ ተብሎ የተነገረው ማለት ነው። የሐዋርያት ሥራ ምዕራፍ 2 ላይ እንደተደረገው መንፈስ ቅዱስ በሐዋርያት ላይ ሲወርድ እንዳየ ነው፣ በአገልጋዮች ላይ ሲወርድ እንዳየ ነው። ምንጊዜም በአገልጋዮች ላይ መንፈስ ቅዱስ ጸጋውን ሲያሳድር ነው የሚኖረው ማለት ነው። እና በመንፈስ ቅዱስ ጸጋ ያገለግሉናል አባቶቻችን። እና እንደው በፍጹም ትጋት እንድናገለግል የእግዚአብሔር መንፈስ መሪነት ወይም የእግዚአብሔር መንፈስ ቅዱስ ጸጋ የግድ አስፈላጊ ስለነበረ ለሐዋርያት ይሄ ተሰጥቷቸዋል ማለት ነው። እንግዲህ ያኔ ታስታውሳላችሁ ክርስቶስ ከሞተ በኋላ አንዳንድ ጊዜ አሳ ሲያጠምዱ እናገኛቸው ነበር እንጂ ሐዋርያትን በፍጹም ትጋት ወንጌልን ለማስፋት በቃ ከዚህ በኋላ ክርስቶስ ሞቷል፣ የቀረን እኛንን ወንጌል እንሰብካለን ብለው ከዕለተ ዓርብ ጀምሮ ወንጌል ለመስበክ አልተሰማሩም። ሐዋርያት አላየናቸውም። እንዲህ አይነት ትጋት እንዲህ አይነት ብቃት አላየንባቸውም። መንፈስ ቅዱስን ከተቀበሉ በኋላ ግን አልዋሎም አላደሩም። ዕለቱን ወንጌል መስበክ ጀምረዋል። አየው፣ ወንጌል በመንፈስ ቅዱስ የተሾሙ ሰዎች፣ በመንፈስ ቅዱስ የተቀቡ ሰዎች የሚሰብኳት ሕግ ናት እንጂ ማንኛውም ሰው ወንጌል ልስበክ ስላለ የሚሰብካት አይደለችም። ለዚህ ነው አያችሁ ቃል አዋቂው ሁሉ ወንጌል ሰባኪ መሆን ያቃተው ከዚህ የተነሳ ነው። ልብ በሉ። ቃላትን መደርደር የሚችል ሁሉ በወንጌል ሰዎችን ማነጽ ያልቻለው ለዚህ ነው። ክርስቲያኖች ተመልከቱት። ምክንያቱም ወንጌል መንፈስ ቅዱስ ያደረባቸው ሰዎች የሚሰብኳት ሕግ ስለሆነች ነው እና በመንፈስ ቅዱስ ገላጭነት ተገልጣለች። በመንፈስ ቅዱስ መሪነት እየተመሩ አሁንም መሪዎቿ ሲያገለግሏት ትኖራለች ማለት ነው። ይሄ ትጋት፣ ይሄንን ብቃት፣ ይሄንን ንቃት ከመንፈስ ቅዱስ ማግኘት ይገባናል። በተመቻቸው ስፍራ በዛው እንዳይቀሩ እኮ ነው መንፈስ ቅዱስ በፍጹም ትጋት እንዲያገለግሉ ይረዳቸው ዘንድ የመንፈስ ቅዱስ ጸጋ ተሰጥቷቸዋል ማለት ነው። ሌላው በዚህ ሐዋርያት ታሪክ ውስጥ ወይም አራተኛ አድርገን የምንመለከተው መንፈስ ቅዱስ ለሐዋርያት ለምን ተሰጣቸው የሚለው በመከራ ሊያጸናቸው ነው። በጣም ይገርማል። ሐዋርያት የደረሰባቸው መከራ ቀላል አይደለም። በእውነት ክርስቲያኖች ስትመለከቱት በጥፊ መመታት አለ፣ በሸንጎ ፊት መቆም አለ፣ መገረፍ አለ፣ በባህር መካከል ሲሄዱ መርከባቸው መሰበር አለ፣ ለስጥመት እስኪደርሱ ድረስ ታላቅ የሆነ መንገዳገድ አለ። ምን ያልደረሰባቸው ነገር አለ? በእውነት ክርስቲያኖች ቅዱስ ጳውሎስ የገለጸውን ብቻ መመልከቱ በቂ ነው። የቆሮንቶስ መልእክቱን ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 28 ያለውን በሞት የተመልከቱት። እስኪ ቅዱስ ጳውሎስ ስለ ራሱና በሕይወት በወንጌል አገልግሎት ውስጥ ስለገጠመው ፈተና ሲናገር እንዴት ያሳዝናል! በእውነት ያልገጠመው ፈተና አለ እንዴ? የአይሁድ ግርፋት ነው? የቀረለት ነገር ምንድን ነው? በእውነት በባህር መካከል ይሄድ በነበረ ጊዜ የመርከቡ መሰበር ነው? ምንድን ነው ያልገጠመው ነገር? ማዕበል ሞገዱ ነው? ምንድን ነው ያልተነሳበት ነገር? ተመልከቱት። የተፈጥሮ አደጋ ደርሶበታል። ሰው ሰራሽ ችግርም ደግሞ ገጥሞታል። ቅዱስ ጳውሎስ ይሄ ሁሉ ሆኖ ግን ይላል በመጨረሻ በዚህ ሁሉ ፈተናም አልፎ እንኳን
እለት እለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው ይላል ማለት ነው። መንፈስ ቅዱስ አስቀድሞ የተሰጣቸው ሐዘናቸውን ሊያስረሳቸው ነው። የእግዚአብሔር ቤተሰቦች መከራቸውን እያስረሳቸው በመከራቸው ደስ እየተሰኙ እንዲያገለግሉ መከራቸውን እንዲያስችላቸው ነው የተሰጣቸው ማለት ነው። በዚህ ዓለም ያለ መከራ ምንድን ነው? በእውነት ቅዱስ ጳውሎስ ነፍሱን ስለ ክርስቶስ ሰጥቶ ምን አለ? በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ስትመለከቱ ምን ያድገን ፍቅሩ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? ሕማም ነው? መከራ ነውን? ስደት ነውን? ረሃብ ነውን? ግርፋት ነውን? እርዛት ነውን? ምን ያድገን ክርስቶስ? ምንድን ነው? አለቆች ናቸው? ሹማምንቱ ናቸው? ማን ነው ከክርስቶስ ፍቅር የሚለየን? እንዲያውም ይላል ስለ እሱ ኮነ ከማባግዝ ይጠብሁ፣ የፋሲካና የልደት በስተው እንደሚታረዱ በጎች እለት እለት እንታረዳለን፣ እንገደላለን። እለት እለት እንታረዳለን። ስለ እሱ ነው የሚለው። እንግዲህ እማን ሆኖ ነው የሌለ መከራን እንዲህ እንደቀላል ነገር መመልከት የተቻለው እኮ ከመንፈስ ቅዱስ ጸጋ የተነሳ ነው። ውድ ክርስቲያኖች ሲገርፏቸው በላያቸው ላይ ወርቅ የለበጡባቸው ይመስል ነበር እንጂ ጅራፍ ያሳረፉባቸው በፍጹም አይመስልም ነበር። ሲሰድቧቸው የመረቋቸው ይመስላቸው ነበር እንጂ የሰደቧቸው መስሎ ተሰምቷቸው ያውቅም ነበር። እንዲያውም እኛን ራሱ ምን ብለው መከሩን? የሚሰድቧችሁን መርቁ እንጂ አትርገሙ አሉን። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 12 ላይ ስትመለከቱት የሚሰድቧችሁን መርቁ ብሎ የተናገረው እነሱ ስድብን እንደ ምርቃት ይቆጥሩት ስለነበረ ነበረ። ምክንያቱም ክርስቶስ ተሰድቧል። እንደውም ራሱ ባለቤቱ ምን ብሏቸዋል? በባለቤቱ ላይ ይህን ካደረጉ እንዴት በቤተሰቡ ላይማ እንዴት አያደርጉት ይላል መድኃኒታችን ኢየሱስ ክርስቶስ። ባለቤቱን በኤልዜቡል አለብህ ብለው እኮ ተናግረውታል። ሎቱ ስብሐት። ባለቤቱን ሳምራዊ ነህ ብለው እኮ ሰድበውታል። ሎቱ ስብሐት። ምን ያላሉት ነገር አለ? ባለቤቱን አትችልም እንጂ ብትችልማ እስኪ ከመስቀል ውረድና እንይህ ብለውታል እኮ። እናንተን አትችሉም ቢሏችሁ፣ እናንተን አይሆንላችሁም ቢሏችሁ፣ እናንተን ቢንቋችሁ፣ እናንተን ዝቅ ቢያደርጓችሁ በእውነት ልትቋቋሙበት የምትችሉት ትልቁ ኃይል የመንፈስ ቅዱስ ጸጋ ነው። ውድ ክርስቲያኖች ለሐዋርያት መንፈስ ቅዱስ አስቀድሞ መሰጠት ያስፈልገውም ከዚህ የተነሳ ነው። መናቅ በጣም ከባድ መስቀል ነው ክርስቲያኖች። መሰደብ ትልቅ መስቀል ነው ክርስቲያኖች። መገረፍ፣ መሰደድ፣ መራብ፣ መጠማት ስለ ክርስቶስ ብሎ ስለ ወንጌል ብሎ ይህን ሁሉ ፈተና መቀበል ትልቅ መስቀል ነው። ቀራኔው ላይ መዋል ማለት እሱ ነው። የተራብንበት ስፍራ ለእኛ ቀራኔዎቹም ነው። የተሰደብንበት ስፍራ የእኛ ቀራኔው ነው። የእኛ የጲላጦስ አደባባይ ማለት ለፍርድ የቆምንበት በሐሰት ከሳሾች ከሰው ያቆሙን ስፍራ የጲላጦስ አደባባይ ማለት ያ ቦታ ነው ማለት ነው። ክርስቲያኖች እኛ መንፈስ ቅዱስ ባይሰጠን በሐዋርያት በኩል መንፈስ ቅዱስን ባንቀበል ኖሮ እንዴት ልንቋቋመው፣ እንዴት ልንችለው፣ እንዴት ሲሆን ነበር? በእውነት ክርስቲያኖች የሚሆን ነገር እኮ አልነበረም። ይህን ሁሉ ሐዘን እንድንረሳ ያደረገን እኮ የመንፈስ ቅዱስ መሰጠት ነው። የመንፈስ ቅዱስ ለሐዋርያት መሰጠት ነው። እውነት ለመናገር ቆዳውን ተገፉ ለስብከት የሚነሳ ከኛ መካከል አለ? በእውነት ልብሳችንን እንኳን ገፈውን በመነጋው አገልግሎት እናስታጉል አይደል እንዴ? ደሞዛችንን እንኳን ቀምተውናል ብለን አኩርፈን ቅዳሴ እናስታጉል የለም እንዴ? እኛ አገልግሎት እንዘጋ የለም እንዴ? የማዕረግ ስማችንን ሳይጠሩልን ቀሩን ብለን እኮ ስብከት እናስታጉላለን። በጣም ከባድ ነው ክርስቲያኖች። ይህንን የመንፈስ ቅዱስ ስጦታ ከተሰጠው ሰው በስተቀር በእውነት ማን ሊቋቋሙ ይችላል? ማንም አይችልም። ቶማስ ግን ቆዳውን ተገፉ፣ አሁንም ለስብከት ይሄድ ነበር። ቆዳውን ገፈፉት፣ አቆማዳም ሰፉት፣ በዚያም ደግሞ አሸዋ ሞሉት። የተገፈፈ ሰውነቱን ደግሞ ጨው ነሰነሱበት፣ ጨው ጠዘጠሰው። እሱ ብቻም አይደለም፣ በጎችን አመጡና እንዲልሱት አደረጉ። ጨው ጣፈጣቸው፣ ስጋውን ቦርቡረው ጨረሱት። የቆመ አጥንቱ እንዳይ ደግሞ አሸዋ እንዲሸከም አደረጉት። ይህ ሁሉ ገድል ይታያችኋል ክርስቲያኖች። ይህ ሁሉ መከራ ሆኖም አሁንም በማገልገል ላይ ነበር። ቅዱሱ ሐዋርያ ቅዱስ ቶማስ በህንድ ይህን አገልግሎቱን ሲፈጽም አሁንም እየተጓዘ ወንጌልን ይሰብክ ነበር። አሁንም እየተጓዘ ክርስቶስን ያመሰግን ነበር። ከመከራ ስላሳተፍከኝ ከመይኩን ሱታፎ ለክርስቶስ ቅዱስ ጳውሎስ ክርስቶስን መስለው ዘንድ አይደለም ይለው በወንጌል ማህበርተኛ ለመሆን የተጠራው ብሎ የሚናገረው እኮ ለዚህ ነው። ክርስቲያኖች ከመይኩን ሱታፎ ለክርስቶስ ነው። በቃ የሐዋርያት ትልቁ ተስፋቸው ክርስቶስን መምሰል ነበር።
በምን ይመስሉታል? በመከራ ካልሆነ፣ በመናቅ ካልሆነ፣ መከራ በመቀበል ካልሆነ በስተቀር በምን ሊመስሉት ይችላሉ? በዚያ ሁሉ መከራ ውስጥ መከራውን ሁሉ ታገሰው በእውነት ደስ እንዲላቸው ይልቁንም በመከራ ደስ እንዲላቸው ያደረጋቸው ይሄ የመንፈስ ቅዱስ ስጦታ ነው እንጂ ሌላ ምን ይመስላችኋል? ሐዋርያው ቅዱስ ጳውሎስ በጣም የሚገርም መልእክት አለው በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 3 ጀምሮ ያለው ማለት ነው። አገልግሎታችንም እንዳይነቀፍ ይላል። በአንዳችን ነገር ከቶ ማሰናከያ አንሰጥም ይላል። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆንም ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው እያለ ነው የሚናገረው። እስከ ቁጥር 10 ድረስ ያለውን ያነበብኩላችሁ በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 3 እስከ 10 ድረስ ያለው ማለት ነው። በጣም የሚገርመው ግን የቅዱስ ጳውሎስ ሐዘንተኞች ስንሆን ሁልጊዜ ደስ ይለናል የሚለው ቃል ነው። አይገርማችሁም? ሐዘንተኞች ናቸው እንቅልፍ በማጣት አብዝቶ በመጦም አብዝቶ በመገረፍ በወህኒ በመጣል በጣም ሐዘንተኞች ናቸው ሐዋርያት። በስጋ ስንመለከተው ሰው ሁሉ የሸሻቸው ጊዜ ነበረ እኮ። ሐዋርያት ቅዱስ ጳውሎስ በመጨረሻ እስራቱ ጊዜ ሊጠይቀው እንኳን የደፈረ አንድ ምዕመን አልነበረም ከሄኔሴፎሩ በስተቀር ማለት ነው። ሮም ሄዶ ሊገደል ትንሽ ቀን ሲቀረው፣ በሰማዕትነት ሊያርፍ ትንሽ ቀን ሲቀረው እስራቱ ላይ በነበረበት ሰዓት የጠየቀው እሱ ነው። እስመ ያፈረ በመዋቅት የሚል በእስራት ያላፈረበትም እና የተባለው ይሄ ሰው በእውነት ሂዶ የጠየቀው እሱ ብቻ ነው የነበረው። ማንም እንኳን አልጠየቀውም። እስከዚህ ድረስ ሐዘንተኞች። ይልቁንም ቅዱስ ጳውሎስ እንደው ሐዘንተኞች ስንሆን ዘወትር ደስ ይለናል የሚለው ቃል አይገርማችሁም? በእውነት በምንድን ነው ሊደሰቱ የሚችሉት ካላችሁም በመንፈስ ቅዱስ ነው። የቤተክርስቲያን ደስታ መንፈስ ቅዱስ ነው። ለዚህም ነው እንደውም በመጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስም ሲያስተምራቸው በቅዱስ ወንጌል 3 ጊዜ መንፈስ ቅዱስን አጽናኙ ብሎታል። በዮሐንስ 14 በዮሐንስ 15 በዮሐንስ 16 በሶስቱ ምዕራፎች ላይ አጽናኙ ተብሎ ተጠርቷል። ቅዱስ መንፈስ ቅዱስ ማለት ነው። እና በውስጣቸው አድሮ የሚያጽናናቸው እሱ ነው። ብቸኝነታቸው፣ በረሃባቸው፣ በጾማቸው፣ በግርፋታቸው፣ በስራታቸው በዚህ ሁሉ እንዳያዝኑ በውስጣቸው አድሮ የሚያጽናናቸው የነበረው መንፈስ ቅዱስ ነው ማለት ነው። ለዚህም ነው ጰራቅሊጦስ የሚለውን ቃል አባቶቻችን በ6 መንገድ ይፈቱታል። 6 አይነት ፍቾች አሉት። ከነዚህ አንዱ መስተፍስህ የሚለው ነው። የሚያስደስት የደስታ መንፈስ ማለት ነው። እመቤታችን ቅድስት ድንግል ማርያም ሁልጊዜ ደስተኛ ሆና እንድትኖር ያደረጋት እኮ በውስጧ ያደረው መንፈስ ቅዱስ ነው ማለት ነው። እና መንፈስ ቅዱስ ደስተኛ ሆነው እንዲኖሩ ያደርጋቸው ዘንድ ተሰጥቷቸዋል ማለት ነው። ከዚህ ሰዓት ጀምሮ ይጸናሉ እንጂ ይበረታሉ እንጂ አይደክሙ አባቶቻችን ማለት ነው። ከዚህ ሰዓት ጀምሮ ሌሎችም ባለጠጎች ያደርጋሉ እንጂ ድሆች አይደሉም ሐዋርያት ማለት ነው። ለዚህም ነው ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን ብሎ ቅዱስ ጳውሎስ የተናገረው ለዚህ ነው ማለት ነው። ዛሬም የቤተ ክርስቲያን ደስታ እሱ ነው። በመነቀፏ፣ በነገስታት ዘንድ በመጣላቷ፣ በሰዎች ዘንድ በማሽሟጠጫ በመሆኗ በዚህ ሁሉ ነገር እንዳታዝን የቤተ ክርስቲያን ደስታዋ መንፈስ ቅዱስ ነው። ለዚህም ነው እንደውም ሐዋርያት እኛን ራሱ ሲመክሩን ምን ብለውናል? ሐዋርያው ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 5 ቁጥር 16 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ነው የሚለው። መንፈስ ይሙላባችሁ እንጂ በወይን ጠጅ አታስከሩ፣ ይህ ማባከን ነውና ብሎ ነው የተናገረው። እንግዲህ ተመልከቱት፣ በወይን ጠጅ የተገኘ ደስታ ፀሐይ ስትጠልቅ አብሮ ይጠልቃል ወይም አብሮ ይጠፋል። ቀኑ ሲያልፍ አብሮ ያልፋል። በመንፈስ ቅዱስ የተገኘ ደስታ ግን ማለቂያ የለውም። ክርስቲያኖች ሁልጊዜ አብሮን የሚኖር ደስታ የመንፈስ ቅዱስ ደስታ ነውና የቤተ ክርስቲያን ደስታዋ መንፈስ ቅዱስ ነው። ሁልጊዜም እስከ ዓለም ፍጻሜ ድረስ የሚኖር እሱ ነው። እሱንም በሐዋርያት በኩል የተቀበለችው ሆኖ እናገኘዋለን ማለት ነው። ለዚህ ነው እንግዲህ ለሐዋርያት መንፈስ ቅዱስን መስጠት ያስፈለገበት አንዱ ምክንያት እሱ ነው ማለት
ሌላውና የመጨረሻው ሐዋርያት በመንፈስ ቅዱስ የሰውን ሁሉ ኃጢአት ይቅር እንዲሉ ነው። የሰውን ሁሉ ኃጢአት ይቅር እንዲሉ ነው መንፈስ ቅዱስ የተሰጣቸው ማለት ነው። ክህነትን ሾሟቸዋል። አሁንም በመንፈስ ቅዱስ የታሰረውን ይፈቱ ዘንድ በስጋ ስልጣን አይደለም፣ ይሄ በመንፈስ ቅዱስ በሆነ ስልጣን ዓለምን ድል ነስተዋል። እንዲሁም ደግሞ ድል ለነሱት ዓለም ስርየተ ኃጢአትን ይሰጡት ዘንድ የተሰጣቸው ነው ማለት ነው። እነሱ በመንፈስ ቅዱስ ስልጣን ዓለምን ድል ነስተዋልና እኛንም ሲመክሩ ምን ብለዋል? ንስኡ ሰይፈ ዘመንፈስ ቅዱስ፣ የመንፈስ ቅዱስን ሰይፍ ያዙ ዘውቱ ቃል ይሁን ቃል እግዚአብሔር ነው ብለው ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 6 ቁጥር 10 ላይ እንዳስተማረን ከመትካሉ ተቃውሞቶ ለመናግንተ ሰይጣን ነው የሚለው። የሰይጣንን ሽንገላ ተቃውሙ ዘንድ የመንፈስ ቅዱስን ኃይል ልበሱ ብለው ነው እኛንም ያስተማሩ ማለት ነው። እውነት ለመናገር መንፈስ ቅዱስ ካላደረብን በስተቀር ይህንን ዓለም ክፉ ዓለም አንችለውም። ይሄን ሰይጣን በየት በኩል እንደሚመጣና ድል እንደሚነሳንም አናውቀውም። መጸለይ ያቃተን እውነት ለመናገር አጭሯ ጸሎታችን የምትረዝምብን እኮ የመንፈስ ቅዱስ ጸጋ በውስጣችን ሙጥጥ ብሎ ስለጠፋ ነው ማለት ነው። እና አሁን ሐኪም ቤት ስትሄዱ አንዳንድ ሰዎች የአጥንት መልፈስፈስ ምናምን ሲያጋጥማቸው ቫይታሚን ዲ እጥረት ስላለብህ ነው፣ ስለዚህ በውስጥ ያለው የቫይታሚን ዲ እጥረት ብለው ይነግሩታል። ወይ ደግሞ በውስጥ ደም አልቋል ብለው ሊነግሩት። በውስጣችን ያለው የመንፈስ ቅዱስ ጸጋ ሲሟጠጥ ወይም ደግሞ ሲያልቅብን በስጋ ፈቃድ ስንተካው ማለት ነው። የመንፈስ ቅዱስን ፈቃድ በቀጥታ በስጋ ፈቃድ ስንተካው ጸሎቱ ይረዝምብናል፣ ቅዳሴው ይረዝምብናል፣ ስብከቱ ይረዝምብናል፣ ሁሉም አገልግሎት አስቸጋሪ ሆኖ ይታየናል ማለት ነው። ስለዚህ ውድ ክርስቲያኖች ለሐዋርያት አስቀድሞ መንፈስ ቅዱስ የተሰጠበት ነገር ምክንያት እሱ ነው። በዚያውም ላይ መንፈስ ቅዱስ ባይሰጣቸው እንዴት ይሰሙናል? እንዴትስ እንሰማቸዋለን? ሐዋርያትን የሰማናቸው እኮ መንፈስ ቅዱስ ስለተሰጣቸው ነው። እኛንም የሰሙን መንፈስ ቅዱስ ስለተሰጣቸው ነው። ባለፈውም ትምህርት ነግሬያቸዋለሁ። ህዝቡ ይነጋገሩ የነበረውን ቅዱስ ጴጥሮስ ከወንድሞቹ ጋር ሆኖ ይሰማ ነበረ። እንዲያውም በቤታችን ሆነን የመከርነው ምክር ሳይቀር ቅዱስ ጴጥሮስ ያውቃሉ፣ ወይም የቤተክርስቲያን መሪዎች ያውቃሉ። በመንፈስ ቅዱስ ተገልጦላቸው የሐዋርያት ሥራ ምዕራፍ 5 ላይ እንዳየነው ሐናንያና ሰጲራ ሲማከሩ ቅዱስ ጴጥሮስ ነበር እንዲያብሯቸው? አልነበረም። መንፈስ ቅዱስ ገልጦለት ነው ያንን ፍርድ የፈረደው ማለት ነው። ስለዚህም ዛሬም ለአባቶቻችን ስልጣነ ክህነትን የሰጣቸው መንፈስ ቅዱስ ለነሱ ምስጢርን ሁሉ ይገልጥላቸዋል ማለት ነው። እንዲሰሙን ያደርጋቸዋል፣ እንድንሰማቸውም ያደርገናል ማለት ነው። በዚህ መንፈስ በዚህ መንገድ እንግዲህ ቤተክርስቲያንን እንዲያገለግሉ አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት መንፈስ ቅዱስን ሰደደላቸው። ለኛም ዛሬ ለምናገለግል በምድር ላይ ላለን በክርስትና ስም ለተጠራን ለሁላችንም የክርስትና ስራ እንሰራ ዘንድ ክርስቲያን ሆነን እንድንኖር ክርስቲያን ሆነንም እንድንሞት እንዲረዳን ቅዱስ መንፈሱን በውስጣችን ያሳድርብን። እንግዲህ ስለ መንፈስ ቅዱስ ያነሳናቸው ትምህርቶች ከክፍል 1 ጀምሮ እስከ ዛሬ ድረስ እንግዲህ ሶስተኛው ክፍል ይመስለኛል ስለ መንፈስ ቅዱስ ስንማር ዛሬ ሶስተኛው ነው። ዛሬ እንግዲህ ይህንን ይመስል ነበረ። አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን የአባቶቻችን አምላክ ልዑል እግዚአብሔር ስለ ቸርነቱ ስለ በጎ ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። መልካም ጊዜ ይሁንላችሁ። ሰላም ሰንብቱ።